ምን አባህ ነው ያልከው አንተ ብጣሻም ዳ በጸባይ ቁመና እውነት የወደድሽው መቼኔን ሆነና እንደው ሄሚ አንቺ ግን እንድሮዬ ምን ወደድሽው ነው? እኔ እሱን የወደድኩት መች መሰለሽ? እስኪ ተረጋጋ። ምን እሺ ችግር አለ? እኔ እኮ ምንም አላረኩትም። የምሳ ሙላልኝ አልኩት። ከዛ አባት የምሳ ሙላልኝ። ሂድ አንተ ሌባ። አረ ቢያንስ ባሰጥሩ ተናገር። መልካም ንግግር ራሱ እኮ ሰደቃ ነው። ምን አባህ ነው ያልከው? አሁን አንተ ነህ ስለኔ ንግግር የምንነግረኝ? እናችሁ ነች አኑሻ። እነዚህ ሀብታሞች እኮ ሲጀመር ማሰቢያቸው አይምሯቸው ሳይሆን ኪሳቸው ነው። ምን አባህ ነው ያልከው አንተ ብጣሻም ዳ? ይኸውልህ ከፍ ያለም በጊዜው ነው፣ ዝቅ ያለም በጊዜው ከፍ ይላል። ስለዚህ ማንንም ዝቅ አድርጋት። አሁን እጅን አንሳ። ካልሆነ ከኪስ ብር ለማውጣት ሌላ ሰው መቅጠር ይኖርብሃል። ልቀቀኛውን። ሀብታም የሚጠላ ከሆነ አንቺ የላጥሽ ሀብታም እንዴት አድርገሽ ልቀርቢው ነው? እነሱን ሆኜ ነው ማለት ማንነቴንም ስሜንም ቀይሬ ደሃ ሆኜ ቀርበዋለሁ። ምን አሁን እሱ መምጫ ሰዓት ደርሷል። ልክ እንደተነጋገርነው እሱ ሲደርስ ትገፈታተረኛለህ። ኧረ አያሳስብሽ። መጣ ሄዳ ብሬን ስጠኝ። አንቺና ባሽ ነው የምትይው? ወደዛ ሂጂ። ምን እሺ ችግር አለ? በማያገባ አትግባ። ዝም ብለህ ሂድ። እማ ምንድነው ችግር አለ? ካሸከመኝ በኋላ የሰራውበትን ስጠይቅ አልሰጠኝ ብሎ ነው። አንተ ምን አይነት የወረድክ ሰው ነህ? በእናትህ ሴቱን አየለፋች ጭራሽ የሰራችበትን አልሰጥም ትላለህ? ደሃ በላው የሚኖር እንጂ ያንተ ባል አይደለም። በላውን የሰራችበትን ስጣት። ባልሰጥ ምን ልትሆን ነው? ባትሰጥ አንድ ፉጨት በቂ ነው። 10 ኮብል ያርፍብሃል። በላውን ስጣት። ይሻልሃል። አባት በጣም አመሰግናለሁ። ኧረ ችግር የለውም። ሜላት እባላለሁ። አኑ ዶኖ መሰለኝ አካለ ሰላም ነው እጂን አኑሻ አቤና ሰላም አቤት ውበት! አስቢው፣ በዚህ ውበት ላይ ለኔ ምሳ ብትሞይልኝ ደግሞ ውበት ከመልካምነት ጋር ሁለት ዋልያ። አረ ድልት ይበልሽ ያራዳ ልጅ። እንዴ ምን እሺ ታውቃታለህ እንዴ? አይ አላውቃትም። የማውቃት መስሎኝ ነው። ቻው። ለማንኛውም
ይመጣል ይሄዳል ፍቅርና ሰው ወስዶ የማይመለስ ያሞት ብቻ ነው። ቆንጂት እንዴት ነህ? አለሁ። የትላንቱን ካራክተርሽን አሁን በደንብ ብታብራሪልኝ ደስ ይለኛል። አልገባኝም። ለምንድን ነው ማንነትሽ ያልሆነውን ማንነት ተላብሰሽ አኑን የቀረብሽው? እሱና እንዴ አልዋሽውም እኮ። መቼም ወይ ያለ ሆነሽ ሁለቱ አላገጭኝም። ባይሆን እውነቱን ንገሪኝ። ካልሆነ ሁሉንም ነገር ለአኑ ነግረዋለሁ። እሺ በቃ እየጠበቅኩሽ ነው። የፎንቃ ጉዳይ ነው። ይኸውልሽ ቆንጂት፣ አኑ ሀብታም ከሚጠላው በላይ ውሸት ነው የሚጠላው እና በተቻለሽ መጠን እውነቱን ንገሪው። እሺ እሞክራለሁ፣ ግን እኔ ሳልነግረው አንተ ምንም ነገር ላትነግረው ቃል ግባልኝ። ኧረ ያሳስብሽ ያራዳ ልጅ። ይኸውልህ ይህችን ነገር ያዛት። እሺ ለአንዳንድ ነገር ትሆናለች። አያስፈልግም ነበር እንዴ? እቺ ትላንትና ያገኘኋት ልጅ አይደለች እንዴ? ለምንድን ነው ለአቢኒ ብር የምትሰጠው? አቢኒ ምንድነው እሱ? ምንድነው እየተካሄደ ያለው? አረ ምንም፣ ድንገት መንገድ ላይ ተገናኝተን እኮ ሰላም እያልኳት ነው። ሰላምታ በብር ሆነ እንዴ? ብሩን ነው? ብሩማ የሆነ ስራ ሰርተን እየተካፈልን ነው። በቃ እኔ የሆነች ወርቅ አለችብኝ ልሂድ። በቃ እኔም ልሂድ። ቆይ አንዴ፣ ቤትሽ እዚህ ሰፈር ነው እንዴ? ቤቴ? አይ ምን ነው? እዚህ ሰፈር ግን ስትሰሪ አይቼሻለሁ አውቅም። ሰሞኑን ግን በተደጋጋሚ እያየሁሽ ነው። አንተን ለማየት ነው የምመጣው። ምን? እኔን ለማየት እኮ? ለምን? አፍቅሬክ። ምን? አንቺ ግን ምኑን ነው የወደድሽው? ከሱ ውጭ እንድታስብ ነው? አንተ ዝም በል በእናትህ። ስለ ፎንቃ ይታቅና ነው። የምሩን እኮ ነው። ከሱ ውጭ እንድጠፋ እንዴ? እና እንደዚህ መልክ እየሰራብሽ እስከመቼ? ባካ እንዴ እስኪረዳኝ ነው። ግን እኔ መቼ የሚረዳሽ አይመስለኝም። ያው እንደውም መጣልሽ። ቆይ እንዴ መጣሽ? ምን ፈለግሽ? አንተ ምን? እሺ ሴቶኛ ስለጠየቅኩ ነው እንዴ የምትነቀኝ? ሴት መሆን ምን እንደሆነ ታውቂያለሽ? ግን ምን ማለት ነው? ይኸውልሽ መጀመሪያ ሴት ነሽ። እሺ ሄርሚ። አባዬ ዛሬም ከርማ ይመጣ። ፀሐይ እኮ ይበረታል። ለምን ለራስ አታስቢ? የኔ ቆንጆ ልጅ አንቺን እዚህ በር ላይ ቆሞ መጠበቁ እኔ ድካሜን ያስረሳኛል። ዛሬ ፈተና እንዴት ነበር?
የ12ኛ ክፍል የትምህርት ውጤትሽ እኮ ለነገ ህይወትሽ ተስፋሽ ነው። አዎ ትክክል ነው አባዬ። ደግሞ አኮራለሁ። እሺ አባዬ ዛሬ ማኑኤል ደውሎልኝ ነበር። በዩኒቨርሲቲ ቆይታው ሁሌም የሚያስበው ስለኔ ነው። ደግሞ እኮ በቅርቡ ሲመረቅ የቤተሰቦችሽን ክብር መልስልሻለሁ ብሎኛል እና አሁን በቅርቡ ይመጣል። እና አባዬ ስልክ ቢኖረኝ ቶሎ ደውልለት ነበር። በወራት አንዴ መደወል በጣም ይከብዳል። የኔ ልዕልት፣ አንቺ ከሀብቴ ሁሉ የምትበልጪ እንቁዬ ነሽ። አማኑኤል ጥሩ ልጅ ነው። የኔ ምኞት ድል ባለ ሰርግ አንቺን መዳር ነው። አባዬ አንተ ካለ ምንም አይጎልብኝም። እሺ